ሰሞኑ አንድ ኢትዮጵያዊ ኦርቶዶክስ ወጣት ከፕሮቴስታንት የሃይማኖት ሰባኪዎች ጋር የነበረው የሃርቫርድ ዩኒቨርሲቲ የሐሳብ ሙግት ማህበራዊ ሚዲያውን ተቆጣጥሮታል። ወጣቱ ተማሪ ምህረት መላኩና ሁለቱ የፕሮቴስታንት ፓስተሮች ስቱዋርትና ክሊፍ። ምህረት ጥልቅ በሆነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ጥንታዊ ወጎች ውስጥ ተመስርቶ፣ እነሱ ደግሞ ከፕሮቴስታንት ቤተ እምነት አስተምህሮ አንጻር ዓለም እየተነጋገረበት ያለውን በዋነኝነት በድህነት ሳልቬሽን፣ በቅዱስ ቁርባን እንዲሁም በሌላ ነገረ መለኮታዊ ሐሳቦች ላይ የሚያጠነጥነውን ይህን ዝነኛ ሙግት በትርጉም እያንዳንዱን ምልልሶችም እያብራራን ለመረዳት በሚቀል መልኩ በዛሬው ዝግጅታችን እናቀርብላችኋለን። ታዲያ ለዓመታት ብዙ ጥያቄዎችን እያስተናገዱ በሚመልሱበት መድረክ ላይ ዛሬ ኢትዮጵያዊ የተዋሕዶ ኦርቶዶክስ ምህረት መላኩ እድሉ ደረሰውና ከፊት ለጥያቄ ቆሞ እንዲህ ሲል ጀመረ። እኔ ኦርቶዶክሳዊ ክርስቲያን ነኝ። እናም ጥያቄ ላንተ ነው። ስለ ጥምቀትና ቁርባን ምሳሌያዊ መግለጫዎች እንደሆኑ ብትናገርም እነዚህ ድርጊቶች ለመዳን በቂ እንዳልሆኑ ተናግረሃል። ታዲያ የኔ ጥያቄ የአንደኛ፣ ሁለተኛና ሦስተኛ ክፍለ ዘመን ክርስቲያኖች የጻፉትን መዛግብት ስንመለከት ሁሉም እነዚህ ድርጊቶች ምሳሌያዊ ብቻ ሳይሆኑ በሚቀበላቸው ሰው ላይ አምላካዊ ተጽዕኖ እንዳላቸውና ለመዳን ውጤታማ እንደሆኑ ይናገራል። ታዲያ የመጽሐፍ ቅዱስ ትርጓሜ መጽሐፍ ቅዱስን በቀጥታ ከተቀበሉትና አዲስ ኪዳንን ካጠናቀሩት ሰዎች ጋር የማይጣጣም ከሆነ መጽሐፍ ቅዱስ የሚለውን እየተከተልኩ ነው ማለት እንዴት ትችላለህ? በማለት ምህረት ጥያቄውን ጀመረ። የምህረትን ጥያቄ ለማስረዳት ያህል ኦርቶዶክሳውያን ክርስቲያኖች ምስጢራተ ቤተ ክርስቲያን ልክ እንደ ጥምቀት፣ ቁርባን ወዘተ ነፍሳችንን የመለወጥ ኃይል አላቸው። ማለትም አንድ ሰው ሲጠመቅ ጥምቀቱ ለመንፈሱ መዳን ማሳያ ምልክት ወይ ስርዓት ብቻ ሳይሆን ያ የሚጠመቅበት ውሃ የሰውየውን ነፍስ ከኃጢአት የማንጻት አቅም አለው። እንዲሁም ቅዱስ ቁርባንን በሚወስድበት ጊዜ ዳቦና ወይኑ የክርስቶስ ሥጋ የሚወክሉ ሳይሆኑ በቀጥታ ሥጋውና ደሙ ናቸው የሚለው የኦርቶዶክስ አስተምህሮ ሲሆን፣ እንደነ ክሊፍ ያሉበት የፕሮቴስታንት አስተምህሮ ደግሞ እነዚህ ምሳሌያዊ ተግባር ናቸው እንጂ ለመዳን የግድ አያስፈልጉም። ማለትም የቁርባን ዳቦና ወይን የክርስቶስን ሥጋና ደም ይወክላሉ እንጂ በቀጥታ በእርግጥም ሥጋውና ደሙ አይሆኑም። ጥምቀቱም አካላዊ ምሳሌ ነው እንጂ ውሃው ነፍሳችንን ከኃጢአት የማዳን አቅም የለውም የሚል ሲሆን፣ የምህረት ጥያቄ ቀደምት የነበሩት ክርስቲያኖች በኦርቶዶክስ አስተምሮ ይስማማሉ፣ የእናንተ አመለካከት ደግሞ አዲስ ትርጓሜ ነው። ስለዚህ የእናንተ ትርጓሜ በኢየሱስ ዘመን ከነበሩ የመጀመሪያ ክርስቲያኖች ጋር የማይስማማ ሆኖ እንዴት ልክ ሊሆን ይችላል የሚል ነው። ያ እውነት ከሆነ አለ ክሊፍ፣ ያ እውነት ከሆነ ታዲያ ዛሬ ብዙ ሚሊዮኖች በሱ ለምን አላመኑ? እንደዛ ከሆነ እኮ ለምን ብዙ ሰው በወንጌል አላመነም ብለህ ልትከራከር ትችላለህ ማለቴ ሲል ምህረት አይ ብሎ ጀመረ ክሊፍ። አይ አይደለም፣ የእኔ ጥያቄ ሰዎቹ እነማን ናቸው? በሁለቱም በኩል የጠቀስካቸው ሰዎች ስማቸው የቤተ ክርስቲያን አባቶችን እንድጠቅስልኝ ይፈልጋለሁ። እንግዲህ በሁለቱ በኩል የሚባል ነገር የለም። ምክንያቱም እናንተ እንደምትሉት ምሳሌያዊ ነው ብለው ያመነ የማንኛውም ሰው የታሪክ መዝገብ የለንም ሲል ምህረት። ስለዚህ በኋላ ከሉተር ጋር ነው የመጣው እያልከኝ ነው? ከሉተር ጋርም አልመጣም። ምክንያቱም ሉተር ከጳጳሱ ጋር ደም መጠጣትን እመርጣለሁ ማለቱ ይታወቃል እንጂ ደሙን የሚወክለውን ወይን አላለም። ታዲያ ከየት መጣ ነው የምትለው? አለ ስቱዋርት። ከኤልሪች ዝዊንግሊና ከአንዳንድ አክራሪ አናባፕቲስት ተሐድሶ አራማጆች ጋር ከ500 ዓመታት በፊት ነው የመጣው ሲል ምህረት። ታዲያ ከዘመኑ ጋር ምን አገናኘው? ምን ጉዳይ አለው? ብሎ ክሊፍ ሲጠይቅ ምህረት ቀጠለ። ጉዳዩማ ክርስትና ሐዋርያት ከክርስቶስ የተቀበሉት ታሪካዊ እምነት ነው ብለን የምናምን ከሆነ በሐዋርያት ዘመን የኖሩ የአንደኛው ክፍለ ዘመን ክርስቲያኖች
ዛሬ የምታምነውን እምነት ያምኑ እንደነበረ የሚገልጽ መዝገብ ማግኘት አለብህ አይደል? ሲል ምህረት ክሊፍ ቀበል አረገው። ወዳጄ፣ በዚያ ጊዜ ሁሉም ሰው ኢየሱስ በትክክል የራሱን ሥጋ እየበላና የራሱን ደም እየጠጣ ነበር ብሎ አላሰበም። በታሪክ እውነታዎችን ማረጋገጥ እንዳለብህ ቃል እገባልሃለሁ። አብዛኞቹ የቤተ ክርስቲያን አባቶች ኢየሱስ በእርግጥ በዳቦ ውስጥ እንደነበረና ደሙ በእርግጥ በወይኑ ፍሬ ውስጥ እንደነበረ ተናግረዋል ሲል አይደለም አለ ምህረት። እያንዳንዱ ቀደምት የቤተ ክርስቲያን አባት በእርግጥም ሥጋው ነው በእርግጥም ደሙ ነው ብለዋል እንጂ ደሙን ሥጋውን ይወክላል አላሉም። ወደ አንደኛ ቆሮንቶስ 11 ቅዱስ ጳውሎስ የጌታን እራት ከመካፈላቸው በፊት ራሳቸውን በአግባቡ ያልመረመሩ ሰዎች ሊሞቱ እንደሚችሉ ይናገራል። ታዲያ አንተ እንደምትለው ዳቦና ወይን ብቻ ከሆነና ደሙ ሥጋው ካልሆነ ተራ ዳቦና ወይን ለምን ይገድላል? ቅዱስ ጳውሎስስ ክርስቲያኖችን እየገደለ ነው የሚለው ለምንድን ነው? ሲል ክሊፍ አቋረጠው። ሐዋርያት በቁርባን ላይ በሚያስተምሩት የማታምን ከሆነ በተለይም ዳቦ የክርስቶስ ትክክለኛ ሥጋ እንደሆነ ወይን ውስጥ ትክክለኛ ደም አለ ብለህ የምታምን ከሆነ እኮ ታዲያ አልዳንክም። እንደሚመስለኝ መዳን የአንድ ጊዜ ነገር አድርገህ እየተመለከትክ ነው። ይህ ራሱ የፕሮቴስታንት እይታ ነው። አባቶችና ቀደምት ክርስቲያኖች ያላቸው ግንዛቤ ግን መዳን ከእግዚአብሔር ጋር አንድነት ነው። ስለዚህ ሂደት ነው አለ ምህረት። እዚህ ጋር ግልጽ ለማድረግ ያክል ምህረት በሚገልጸው የኦርቶዶክስ አስተምሮ መሰረት መዳን የአንድ ጊዜ ብቻ ሳይሆን በሕይወት ስንኖር ሁሉ የሚፈጸም ሂደት ወይም ፕሮሰስ ሲሆን በነክሊፍ የፕሮቴስታንት አስተምሮ ደግሞ መዳን ሰው አንዴ በክርስቶስ ሲያምን የሚፈጸም ቅጽበታዊ ነው እንጂ ሂደታዊ ወይም ፕሮሰስ አይደለም የሚል ነው። ስለዚህ መዳንን በሥራና በባህል ላይ የተመሰረተ ነው ብሎ ጠየቀ ክሊፍ። በሥራ ማለት ሂደት ነው እያልህ ነው? መዳን አዎ ሂደት ነው። መዳን ሂደት ነው። ስለዚህ ሁሉንም ነገር በመስቀሉ ከመጣልና ኢየሱስ እኔ ብቁ አይደለሁም የማዳንህን ጸጋ እፈልጋለሁ ከማለት ይልቅ መዳን በሥራ ነው ስትል በጣም ያሳፍራል፣ በጣም ያስፈራል። የቅዱስ ጳውሎስን ጽሑፎች ካየ ግን እንዴት እንደዳንን ሲናገር እየዳንክ ነው ይላል። እንዲሁም በመጨረሻው ቀን እንድትድን ይናገራል። ልክ ነው። ያ ማለት ግን መዳን ሳይሆን መጽደቅና መቀደስ ነው ሲል ምህረት ጣልቃ ገባ። ነገር ግን መጽሐፉ ያለው ቃል መዳን ነው እና ሁሉም ሲል ክሊፍ ጣልቃ ገብቶ ግን ቃሉ በጸጋ እንደ ዳንን መናገሩን መዘንጋት የለብንም አለው። እዚህ ጋር ክሊፍ ሊል የፈለገው በእነሱ አስተምሮ መሰረት ሰው በእግዚአብሔር ጸጋ እንጂ በሥራው እንደማይድን ለመግለጽና የእኛ ሥራ አያድነንም ለማለት ነው። እርግጥ ነው እኛም እናምናለን፣ በጸጋ እናምናለን አለና ቀጠለ ምህረት። ነገር ግን መዳን የኃይል ትብብር ያለበት መስተጋብር ነው። ያ ማለት አንደኛው ኃይል የእግዚአብሔር ኃይል እሱም ጸጋ ነው። ነገር ግን እኛም ከእግዚአብሔር ጸጋ ጋር መተባበርና ለሱ ታማኝ መሆን አለብን እንጂ ጸጋው አድኖናል ብለን ሥራችን አያስፈልግም አንልም። ለዚያ ነው ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 2 ላይ እንደተጠቀሰው መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙ ይላል። በሮሜ 4 ላይ የእምነት ታማኝነት አለ። ቅዱስ ጳውሎስ ዘፍጥረትን ጠቅሶ አብርሃም አመነ ጽድቅም ሆኖ ተቆጠረለት ይላል። አብርሃም አስቀድሞ ነገሮችን ሰርቷል፣ ለእግዚአብሔር ታማኝ ነበር። እምነቱን ማሳየት የቻለው በዛ ነው እንጂ ዝም ብሎ እጆቹን ዘርግቶ አምናለው የሚል ያለ ሥራ ባዶ እምነት አልነበረም። እምነቱን በተግባር ገለጸው እንጂ ሲል ምህረት። ታዲያ በመስቀል ላይ ያለው ሌባስ ብሎ ጠየቀ ክሊፍ። እዚህ ጋር ለማለት የፈለገው በሉቃስ ወንጌል ምዕራፍ 23 ቁጥር 42 ላይ ከኢየሱስ ክርስቶስ ጎን ተሰቅለው ከነበሩ 2 ሌቦች አንዱ በኢየሱስ ላይ ሲያላግጥ፣ ሌላው ደግሞ ጌታ ሆይ በመንግሥትህ በመጣ ጊዜ አስበኝ ሲለው፣ ኢየሱስም እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ ብሎታልና ክሊፍ ይህንን ያነሳው ይህ ሰው አንተ እንደምትለው ሰርቶ አይደለም ሳይሰራ ነው የዳነው ለማለት ነው። ይህ ጥሩ ነጥብ ነው አለ ምህረት። የነበረበትን ሁኔታ ማሰብ አለብን። በወቅቱ በመስቀል ላይ ተቸንክሮ ስለነበር በወቅቱ ምንም ማድረግ አይችልም ነበር። ስለዚህ ኢየሱስ በቃ ሁል ጊዜ ድንገተኛ ነው ከማለቱ ምህረት አቋረጠው። አይ እግዚአብሔር ማድረግ ወደምንችለው
በልካችን ይወርዳል። የሦስቱ አገልጋዮች ምሳሌን አስብ። እያንዳንዱ ማድረግ በሚችለው መሠረት ተሰጥቶታል። አንዱ 1 መክሊት ተሰጠው፣ አንዱ 2 ተሰጠው፣ አንዱ ደግሞ 5 ተሰጠው። ስለዚህ ብዙ ለተሰጠው ብዙ መስራት ይጠበቅበታል ማለት ነው ሲል ክሊፍ። ለምሳሌ አለ ምህረት፣ ከሰው ልጅ ጋር ግንኙነት የሌላቸው የአማዞን ጎሳዎች ሲኦል ይገባሉ ማለት አልችልም። ወይም ሊሞት አልጋው ላይ ያለ ሰው በክርስቶስ አምናለው ቢልና እሱ ስላልተጠመቀ ሲኦል ይገባል አልልም። ነገር ግን በዚህ ክፍል ውስጥ ያለን ሁላችን ታማኝ መሆን አለብን። በማርቆስ ምዕራፍ 12 ላይ የሚያምንና የሚጠመቅ ይድናል ይላል። እንዲሁም ለአንተ ያለኝ ጥያቄ፣ እኔ የራሴን የመጽሐፍ ቅዱስ አስተያየት ማቅረብ እችላለሁ። አንተም የራስህን የመጽሐፍ ቅዱስ አስተያየት ማቅረብ ትችላለህ። ነገር ግን ጽሑፍን መተርጎም ያለብን በጻፉት ሰዎች በመመስረት በዚያን ጊዜ በነበሩ ሰዎች በጻፉት መዝገቦች እንጂ ከዚያ ውጪ በስትክክል መተርጎም አይቻልም። ምህረት ይህንን ሐሳብ ያነሳው ሁሉም ሰው በመጽሐፍ ቅዱስ ላይ ያለው መረዳት ሊለያይ ይችላል የሚለውን የነ ክሊፍ አስተምሮ በመቃረን ሁላችንም አስተያየታችን ሊለያይ ይችላል እንጂ ትርጓሜው መለያየት የለበትም እያለው ነው። እሺ ግን እንደዚያ ከሆነ ወደ ቤተ ክርስቲያን አባቶች እየገፋኝ ነው አለ ክሊፍ። እዚህ ጋር የቤተ ክርስቲያን አባቶች የተረጎሙትን ብቻ ነው ወይ መስማት ያለብኝ ማለቱ ነው? አይ ብሎ ቀጠለ ምህረት። አይ እኔ የገፋው በአንደኛው በሁለተኛው መቶ ክፍለ ዘመን ወዳሉ ክርስቲያኖች ነው። ከነሱ ደግሞ ማንም አንተ የምትለውን የሚናገር ምንም አይነት መዝገቦች የሉንም። ቁርባን ምሳሌያዊ ነው ወይም ጥምቀት ምሳሌያዊ ነው ወይም እምነት ሂደት ሳይሆን አንዴ ብቻ ነው የምትለው ነገር ፈጽሞ ልክ አይደለም። ይህ የምታወራው ነገር ሁሉ ከመጀመሪያዎቹ ክርስቲያኖች ሳይሆን ከ500 ዓመታት በፊት ድንገት ከሰማይ የወደቀ ነው እንጂ ታሪካዊ ስር የለውም። ስለዚህ ታሪካዊ ጅማሮ የት ነው ብዬ ጠይቀሃለሁ ሲል ምህረት ከትንሣኤ በኋላ አንተ እንደምትለው በሂደት ሳይሆን በአንድ ሌሊት ክርስቲያን ስለሆኑ በሺዎች የሚቆጠሩ አይሁዶችና ቀደምት ክርስቲያኖች የሚባሉትን ሁሉንም ታሪካዊ መዛግብት ተመልክቻለሁ። ከቁርባን ጋር በተያያዘ ዳቦ አንተ እንደምትለው ትክክለኛ የኢየሱስ ሥጋ ነው ብለው እንዳሰቡ በግልጽ የትም አልተጠቀሰም። ስለዚህ ወዳጆቼ እዚህ ቆማችሁ የቀድሞቹ ክርስቲያኖች ዳቦ ከሥጋ ጋር እኩል ነው ወይኑ ደግሞ ትክክለኛ ደሙ ነው ስትሉ በእርግጥ ምን እንደምትሉ አታውቁም። እኔ ለሁላችሁም መዘርዘር እችላለሁ ብሎ አቋረጠው ምህረት። እነ ሰማዕቱ ጀስቲን ኢግናቲየስ ዘአንጾኪያ፣ ቀለሜንቶስ ዘሮሜ፣ አቴናራስ፣ አይሬኒየስ ሁሉም አንተ ከምትለው ጋር አይጣጣሙምና እነሱ ዝም ብለው ሰዎች ናቸው ልትል ትችላለህ። ነገር ግን በአሁኑ ጊዜ በአንተ እምነት መሠረት ቅዱሳት መጻሕፍትን እየተረጎምክ ስለሆነ አንተ የምታምንባቸውን ነገሮች የሚያምን አንድ እኮ በሐዋርያት ዘመን የነበረ ክርስቲያን ንገረኝ እስቲ። ያንተ ትርጓሜ በጥንት ከነበሩ ክርስቲያኖች ጋር የሚጻረር ከሆነ በፍጹም ልክ አይደለም። ሌላው ደግሞ ሁሉም ሰው እየተነሳ በየራሱ መንገድ የሚተረጉም ከሆነ ሌላ ሰው ተነስቶ ከአንተ በተቃራኒ ሊተረጉም ይችላል። ያ ደግሞ ችግር ያስከትላል። ግን የጥንት ጽሑፎችን ጨምሮ በቅዱሳት መጻሕፍት ውስጥ ያለውን አውድ መመልከት አለብን ሲል ለአንተ የመጨረሻው ባለሥልጣን ማን ነው ጠየቀ። በአንተ እምነት መጽሐፍ ቅዱስን ለመተርጎም ሥልጣን ያለው ማን ነው ማለቱ ነው። ለእኔ የመጨረሻው ባለሥልጣን የክርስቶስ አካል ቤተ ክርስቲያን ነው መለሰ ምህረት። ቤተ ክርስቲያን ምንድን ነው? ጥሩ ጥያቄ። ስለዚህ ከፈለግ ወደ ጉባኤው መድረስ እንችላለን። አይ አሁን ቀጥተኛ መልስ እፈልጋለሁ። ለአንተ የመጨረሻው ባለሥልጣን ማን ነው? የመጨረሻው ባለሥልጣን ክርስቶስና አካሉ ቤተ ክርስቲያን ነው። አይ ቤተ ክርስቲያን የሚለው ስትል ምን ማለት ነው? ቤተ ክህነት፣ ቤተ ክርስቲያን ምን ማለት ነው? ቤተ ክርስቲያን ቅዱስ ጳውሎስ እንደሚለው ሁሉ ከአባቶቻቸው ሐዋርያት በቀጥታ ሥልጣን የተቀበሉ ጳጳስ እንዲሁም ዲያቆን አለ። የጳጳሳቱ ስብስብ ወይም ጉባኤ ያ የክርስቶስ አካል ነው። ዋናው ጳጳስ ማን ነው? በማንኛውም ክልል ውስጥ ዋና ጳጳስ አለ፣ ግን በጳጳሱን አላምንም ሲል ምህረት ጥሩ እሺ ወንድም፣ ስላገኘው ደስ ብሎኛል። በዚሁ ቀጥል
ብሎ ክሊፍ እጁን ጨበጠውና ሙግታቸው በዚሁ አበቃ። ውድ የማራኪ ስቶሪስ ቤተሰቦቻችን በዛሬው ዝግጅታችን በሰሞኑ በማህበራዊ ቪዲዮዎች ላይ ቫይራል የነበረውን የኢትዮጵያዊ ኦርቶዶክስ ወጣት ከፕሮቴስታንት ፓስተሮች ጋር የነበረውን ቴዎሎጂካል ሙግት አቅርበንላችኋል። በሌላ የማራኪ ስቶሪክ ማራኪ ታሪክ እስከምንገናኝ መልካሙን ሁሉ እንመኛለን።